ሆይ ሆይ ጋይሶች እንዴት ናችሁ? ደህና ናችሁ? ሰላም አልሐምዱሊላህ ከኔ ጋር እና ይሄን ልብስ የለበስኩበት አንድ ምክንያት ሙስሊሞች ምናልባት እንዳትቀየሙኝ ማስተዋወቅ ስለምፈልግ ነው። እነዚህን ሴቶች እቺኛይቱ በዚህ በኩል ያለችው ወይዘሮ ስም ሚካኤል ትባላለች። እቺኛይቱ ደግሞ እቴጌ መነን አስፋው ትባላለች። የመሐመድ አሊ ልጅ ናት። እቺ ንጉስ ሚካኤል የሚባለው ማለት ነው። በኋላ ላይ ስሙን የቀየረው የሱ ልጅ ናት። እሷ ደግሞ የሰራችው አንድ ትምህርት ቤት አለ ደሴ ላይ ወይዘሮ ስም ፖሊቴክኒክ ኮሌጅ ይባላል በአሁኑ ሰዓት። ወይዘሮ ስም በ1922 ዓመተ ምህረት የተመሰረተ ብቸኛው ትምህርት ቤት ነው። በኢትዮጵያ ውስጥ 3 ትምህርት ቤቶች በዛኔ ተከፍተዋል። አንደኛው ንጉስ ሚካኤል አዲስ አበባ ዳግማዊ ምኒልክ አዲስ አበባ ትምህርት ቤት ሲሆን ሁለተኛው ደግሞ ንጉስ ተፈሪ ሀረር ነው። ሶስተኛ ወይዘሮ ስህን ደሴ ነው። 3 ትምህርት ቤቶች የተመሰረቱት ከዳግማዊ ምኒልክ ቀጥሎ ማለት ነው። ወይዘሮ ስህን የተመሰረተው እና በጣም አንጋፋ ትምህርት ቤት ነው። ሄዳችሁ ብትጎበኙት፣ ብታዩት፣ ብታበረታቷቸው በጣም ደስ የሚል ነው። ጥሩ ቴክኖሎጂዎችን ይሰራሉ፣ ብዙ ነገሮችን እንትን ይላሉና ደሴ ላይ ያላችሁ ሰዎች ታውቁታላችሁ። ወይዘሮ ስህን ለብዙ ወጣቶች ስራ እድል የፈጠረ ትልቅ ተቋም ነው እና እሱን እንትን እንድትሉልኝ ነው። በመቀጠል ደግሞ አሁን ዛሬ ያለሁት ደሴ አይደለም፣ ቴፒ ፖሊቴክኒክ ኮሌጅ ይባላል። እሱ ቅጥር ግቢ ውስጥ ነው ያለው የሚገኘው እና ቴፒ ፖሊቴክኒክ ኮሌጅም ጥሩ እምርታ ያለው ስማርት አይሲቲ የተከፈተለት ትልቅ ተቋም ነው። እሱን ተቋም መታችሁ ብትጎበኙ ቴፒ ላይ ያላችሁ ትምህርትም ከደረጃ 1 እስከ ደረጃ 4 ድረስ ከደረጃ 5 ድረስ ይሰጣል። እሱንም መታችሁ ብትማሩ እላለሁ። ቴፒ ፖሊቴክኒክ ኮሌጅ ያው እንደምታውቁት በቅርቡ ከወርልድ ባንክ ባገኘው ድጋፍ ትልቅ የአይሲቲ መሰረተ ልማቶችን ዘርግቷል። እነዛ ስማርት የሆነ አለ አይደል፣ በቴክኖሎጂ ዓለም የረቀቁ ቴክኖሎጂዎችን መማርና መጠቀም ትችላላችሁ መታችሁ እና እሱን ብታደርጉ ጥሩ ነው ብዬ አስባለሁ። ማስታወቂያም በቅርቡ ጥሩ ማስታወቂያ ሰርቻ አሳያችኋለሁ። ያሉትን ላይብራሪዎቹን ወይም ደግሞ አይሲቲ ሩሞቹን እያንዳንዱን በተግባር አሳያችኋለሁ፣ ቃል እገባላችኋለሁ እና ቴፒ ፖሊቴክኒክ ኮሌጅ መታችሁ መማርና ብዙ ነገር ከነሱ ጋር ልምድ ልውውጥ ማድረግ ትችላላችሁ እያልኩኝ በዚህ ቪዲዮን አልጠቃልልም፣ ግን ፎሎ አስደርጉኝ በእናታችሁ በፈጠራችሁ። በቃ ፎሎ ለምንድን አታስደርጉኝ? ፎሎ አስደርጉኝ እና ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ቪዲዮ ቫይራል እንዲወጣ አድርጉልኝ። በቃ አመሰግናለሁ። ብዙ ማስታወቂያችን መስራት እፈልጋለሁ፣ እሰራለሁም፣ መስራት አቅሙ አለኝ። ግን እንዴት አድርጌ ልስራ? አግዙኝ እስኪ። የተለየ ኮንቴንት ፍጠር ያለኝም ሰው አለ። ኮንቴንት ደግሞ እስከማገኝ ድረስ ያን ኮንቴንት ፈጥሬ መስራት እስከምጀምር ድረስ እስኪ አሳዩኝ መንገዱን። በቃ አዲስ ጀማሪ አይደለሁ፣ አሳዩኝ፣ አግዙኝ እያልኩ ነው። አመሰግናለሁ።